ይገለጽልሃል። 100% ምናምን ሲደርስ እኮ ሁሉም ጋር ደርሰሃል ማለት ነው። ሪሊ ከልምዳችን እንግዲህ ብዙ እየተማርን ነው። እና ቲፒካሊ ለምሳሌ ኢሞቶ ኤክስፐሪመንት የሚሉት ለምሳሌ በሐሳብ ውሃ ውስጥ ኢንፎርሜሽን ኢምቤድ ሊደረግ ይችላል በሐሳብ ብቻ። ስለዚህ ምን ማለት ነው? የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ያ አይነት ሌቭል ኦፍ አንደርስታንዲንግ ነው የምናገኘው እና መቆጣጠር እንችላለን። ኮክሪኤት እናደርጋለን። ግብፃውያን ለምሳሌ በጣም ስለሚያቀርቡት ነገሩን እንደ መንትያ ነው የሚታየው። 95% ይሉታል። እሱ አይነት ሰውነት ባህሪ ነው እንግዲህ ዩኒቨርሳል የሚያደርገን እንጂ ይህች ምድራችን ትሁን የአካላችን ይሁን ከትንሽ ጊዜ በኋላ ይሞታል። ያልተጠቀምኩትም አእምሮ፣ ያልተጠቀምኩትም ነፍስ፣ ያልተጠቀምኩትም ሰውነት ልክ እንደዚሁ ይቀራል ማለት ነው። ግን እድገት አለ። እድገት እስካለ ድረስ የሚባክን ነገር አይኖርም ነው። የሚባክን ነገር ቢኖር ለኛ ጥንካሬ ነው፣ ለወደፊቱ ይህንን ማስተር እንድናደርገው እና ሁልጊዜ ዳይናሚክ እስከሆነ ድረስ አንድ አይነት እድገት አለ ነው። እና ሰውም እንደዛ ነው። ሰው የውስጡን ያያል የውጭውንም ያያል። እና በምን ስዕል ነው ሪፕሬዘንት የሚያደርጉት? ናሲም ሃራማይን የአይንስታይን ኢኩዌሽን ትንሽ ሞዲፋይ አድርጎ ነበር። እና እንደዛ ሲሆን እንግዲህ ምን ይሆናል? እንደ ዶናት ነገር ይሆንና እኔ ከመሃል እኖራለሁ። እሺ። ከዛ በኋላ ኢንፎርሜሽን ወደ ዩኒቨርስ ረጫለሁ ነገር ከዛ ሪፍሌክትድ ሆነው ይመጣሉ አይነት ነው። መርካባ ይሉታል። ወይም ደግሞ መላእክት ይወርዳሉ ይወጣሉ። ያዕቆብ መስላል የምትባለው እሱ ነገር ትጸልያለህ እና የዶናቱ ሰንተር እዚህ ላይ ነው። እኔ ነኝ እንደማለት እና እንደዚህ ጠይቃለሁ። ዩኒቨርስ ደግሞ ኤኮ ያደርጋል መልስ ይመጣና ወደ እኔ ውስጥ ይገባል። እና በዚህ መልክ ነው ፕሮግሬስ የምናደርገው አይነት ነገር። እነዚህ እንግዲህ እየተጨመሩ እንደዚህ ሲሄዱ እየተለማመድናቸው ምናምን ስንሄድ እንግዲህ በእነሱ ህጎች በእነሱ ዓለም እንኖራለን ማለት ነው። እና ኢቮልቭ እናደርጋለን። ኢንተርጋላክቲክ ኮሚኒኬሽን ምናምን ይኖራል ነገር ነው። ከዚህ አንነቃነቅም ካልን ግን ቀጥታ ወደ አመድ እንለወጣለን። ምክንያቱም እንዴት ልናመልጥ እንችላለን? አሁን የኒውክሌር ዋር ነው ያለው። አንድ ኒውክሌር ቢለቁ ምድርን አመድ ያረጋታል። ወዴት ነው የምናመልጠው? እኛ መከላከያውን አልፈጠርነውም። እግዚአብሔር ደግሞ ይፈልገናል። ምክንያቱም በእኛ ውስጥ ሊታይ ይፈልጋል፣ ግን አልቻልንበትም። ስለዚህ የእሱን ፊት ከምናቆሽሽ ተወስነን እንኖራለን ማለት ነው። እና 3D ለራሱ አንድ አይነት ዓለም ነው፣ ግን ሂደቱ ወደ ክሎዝድ ሲስተም ወደ እርግማኑ የሚሄድ ነው። ግን ነገሩ ሲታይ አሁን መንፈስ ቅዱስ እየወረደ ነው። ሰው ኮንሽስነስ እያገኘ ነው። የተዳፈነበት እየጠራ ነው የሚሄደው ያለው ነው። በመንፈስ ማየት ከጀመረ እንግዲህ 100% ደርሷል እንደማለት ነገር ነው። የሚጠበቅበትን በዚህ ምድር ላይ አድርሷል ማለት ነው። ያን ጊዜ ነው ስጦታ እንደዚህ የሚታወቀው። ከዛ ስጦታዬን አውቄ ወደ ምድር ስመለስ እንግዲህ በዛች ስጦታ ከሄድኩኝ ሁልጊዜ ሳክሰስፉል ነኝ ነው። አንዳንዶቹ ግን የሙጥኝ ያይሉ ኃይል ያበዙበታል እንጂ እዛ አካባቢ ነው ስጦታ የሚታወቀው። ምን ይላል መጽሐፍ ቅዱስ ላይ? አንበሳና በግ ወር አንበሳና ፍየል አብረው የሚተኙበት ዘመን ይመጣል ይላል። ለምሳሌ ትክክል እርግማን ሲሆን እንግዲህ ካልበላሽ ሰርቫይቭ እናደርግም ነው። ሰርቫይቭ ለማድረግ ነው። አሁን ግን ኢነሰንስ ቀርቷል።
ሰውም ራሱ ኮንሽስነሱ እየዳበረ ነው ሂደቱ። እና ብዙ አንበሶች፣ ነብር ምናምን አብረው የሚያሳድጉ ቤተሰቦች አሉ። አንበሳ፣ ጥጃ አንድ ላይ ተኝተው ሲጫወቱ፣ እነዚህ ነገሮች አሉ። ግን ዋናው ኢምፕሬስ የሚያደርገኝ ይልቅ ከ100% በላይ ኤፊሽንሲ ያላቸው መሽንስ አሉ ነው ነገሩ። እና እንደዛ ሲሆን እንግዲህ ሁሉም ነገር በነፃ ሊገኝ ይችላል ነው። እና ትክክል ኦፕን ሲስተም ማለት ያ ነው። ምግብ አምሮኛል ካልኩኝ ለምሳሌ ሳህን ጠብ ይላል። የሚሰራ ነገር ነው። ግን ባይሆን እነ ቴስላም ኢንትሮዲዩስ ሊያደርጉት የፈለጉት ይሄንን ነው። ሰው አይገባውም። ካልከፈልክበት ካልለፋህበት እቃም መስሎ አይታየም። የእርግማን ሂደት ባህሪ ውስጣችን ስለተሸከምን። አሁን ቅድም ለምሳሌ ስናወራ ቻት ጂፒቲ እና ዲፕሲክ አሉ ብለናል። መጽሐፍ ይችላል፣ ግጥም መጻፍ ይችላል፣ ሲስተም መዘርጋት ይችላል። ማያደርገው ነገር የለም። ግን ቻት ጂፒቲ የሚባለውን አሜሪካኖች ሲገነቡ ብዙ ቢሊዮን ብር ነው ያወጣባቸው። ግን የቻይናው ዲፕሲክ በትንሽዬ ብር የአሜሪካን የቴክኖሎጂ ካምፓኒ እንዳለ ነው ክራሽ እያደረጋቸው ያለው። የቻት ጂፒቲ ብዙ ኢነርጂ ነው የሚፈልገው፣ ብዙ ቺፕስ ይፈልጋል፣ በጣም ውድ ነው። ዲፕሲክ ደግሞ በትንሽዬ ብር በትንሽዬ ቺፕስ በርካሽ ቺፕስ ከቻት ጂፒቲው የበለጠ ሰራ። ዓለም በዚህ ሰዓት አሁን ምንድነው እየሆነ ያለው ነው? አሜሪካ $500 ቢሊዮን ነው ኢንቨስት ያደረገችው። የቴክ ካምፓኒዎች በዲፕሲክ ክራሽ አደረጉ። ብዙ ብር አያስፈልግም። ለምን? እነሱ ብዙ ብር ይወስዳሉ። ይሄ ቴክ ካምፓኒ ብዙ ብር፣ ይሄ ግን በትንሽዬ ከነሱ የበለጠ ሰርቪስ ሲሰጥ እያልኩኝ ነው ያው እኮ። እሱ ሰው ብዙ ነገር እንኳን አሉ ይገለጽልሃል። 100% ምናምን ስትደርስ እኮ ሁሉም ጋር ደርሰሃል ማለት ነው ሪሊ። እና ይታያል። ቢዝነስ ለምሳሌ እንደዚህ ስፖንቴኒየስ ሆነ ነው እንግዲህ ሳታስብ ስትራክቸሩ ራሱ የሚመራው ዶሜን አለ። እና ኦፕን ማይንድድ ከሆንክ ማይንድፉልነስ ይሉታል በኒውሮሳይንስ አካባቢ። ዝም ብለህ የማትነቃነቅ ከሆነ የፈለገው ሪያሊቲ ፊት ለፊት ሊያልፍ ይችላል። እና አስቁመህ ያንን ሪያሊቲ ልታውጣው ትችላለህ። አሁን አንዳንዱ ሰው ትንሽ ሽብር ለማግኘት በጣም ይደክማል፣ ድንጋይ ይፈልጣል፣ ይሰደዳል፣ ምን ያደርጋል። አንዳንዱ ሰው ደግሞ በቀላሉ ሚሊዮን ብር ያገኛል። በቀላሉ ኢንፍሎው ማለት ነው። ይሄ እንግዲህ አክቲቬት የሚያደርገው ስውር ፎርስ ነው። በፊዚክስ አይን እንግዲህ ይሄ እንደ ዌቭ ነገር ነው። ከዛ በኋላ ትንሽ ቆይቶ ኮላፕስ ያደርጋል፣ ማኒፌስት ያደርጋል ነው። እና ይሄ በሳይኮሎጂ ካየነው ለምሳሌ ምን ይባላል? ሲንክሮኒሲቲ ይባላል። ዋው! ኃይል ነው፣ ግን ነገሮች ሁሉ ወደ አንድ ነገር ያገጣጥማሉ። እና ለምሳሌ እዚህ ስመጣ እንደ እድል ሆኖ እገሌን አገኘሁት ምናምን ይላል ነገር። እድል ግን አይደለም፣ እንዳጋጣሚ ሆኖ እንደዚህ የምንልበት ኮላፕስ ያደርጋል። እና ትልቅ አቴንሽን የሚወስድ ሪሰርች ነው። ኦርኬስትሬትድ ኦብጀክቲቭ ሪዳክሽን ይባላል። እንግዲህ ዩኒቨርሱ ኦርኬስትሬትድ ነው፣ ካዮስ እንደማለት ነው። ኦብጀክቲቭ ሪዳክሽን ማለት ግን ከካዮሱ ትርጉም ያለው ነገር ማውረድ፣ እንደዚህ ከዲስኦርደር ኦርደር ማምጣት፣ ማውረድ። እና እሱ ላይ ፓርቲሲፔት ታደርግ ትችላለህ። ያን ጊዜ ከእግዚአብሔር ትነጋገር ትችላለህ። ዩኒቨርስ እና እግዚአብሔር ይለያያሉ። እግዚአብሔር ነው ዩኒቨርሱን ያስገኘው። እግዚአብሔር ፐርፌክት ነው፣ ፍጹም ነው፣ ዘላለማዊ ነው። ዩኒቨርሱ ግን ቀስ እያለ ነው የሚነቃው፣ ቀስ እያለ ነው ኦርደር የሚያመጣው፣ ቀስ እያለ ነው የሚስተካከለው። ምክንያቱም ካንተ ጋር የተያያዘ ስለሆነ ነው። ትጠይቃለህ፣ ዩኒቨርሱ ደግሞ ኤኮ ያደርጋል፣ ኤኮ ያሰማል።
እና አንተ ነህ የምታድገው እንጂ ዩኒቨርስ ሁሉም ህጎች ምናምን ቦታቸውን ይዘው ቁጭ ብለዋል።